አልহামዱሊላህ እኔ ባለሙሉ ዲን ባለቤት ሙስሊም ነኝ። በአሁን ሰዓት ላይ ክርስትና እምነት ተከታይ ወገኖቻችን ያላችሁበት ህመም ያላችሁበት ሲቹዌሽን ከኛ በላይ ሊረዳ የሚችል አካል አለ ብዬ አላስብም። ምክንያቱም ጊዜና ሰዓቱ ወይም ቦታው ይለያይ እንጂ ስሜቱ አንድ ነው። በደረሰባችሁ ነገር እኔ እንደ አንዲት ኢትዮጵያዊት እጅግኑ በጣም አዝኛለሁም እቃወማለሁ። የትኛውም የፖለቲካ አካል ከቤተ እምነቶቻችን ላይ ከአባቶቻችን ላይ እጃቸውን እንዲያነሱ እንማጸናለን። ከዛ ውጪ በእኛ የተፈጠረ ስህተት በእናንተም እንዳይደገም የተሻለውን ነገር ሁሉ እንድታደርጉ ጥሬን አቀርባለሁ። ወጣቶቻችንን ነገ ባለ ብዙ ተስፋ የሆኑ ደማቸውን ሲሰው ለእምነታቸው ለዲናቸው ለመስጊዳቸው ፊዳ ሲሆኑ እኛን ወክሎ የተቀመጠው አካል ምንም ማድረግ ባለመቻሉ በጊዜው ብዙ ዋጋ ከፍለናል። የወጣቶቻችን ደምም ውሃውን ቀርቷል። ስለዚህ እናንተም ቤተ እምነቱ የሾመውና የሚመለከተው አካል መፍትሄ ያበጅላችሁ ዘንድ ምኞታችን ነው፣ ጥሪያችን ነው። እንደ ሀገር ሰላም ያስፈልገናል። ያቺ ሀገር የቆመችው በአባቶች ጸሎት፣ በአባቶች ዱዓ፣ በእነሱ ቁጣ፣ በእነሱ ግጻጼ ነው። ከቤተ እምነቶቻችንና ከአባቶቻችን ላይ እጃችሁን አንሱ። የኢትዮጵያ ሕዝብ አማኝ ነው። ሲከፋውም ሲያዝንም ሲደሰትም የሚዞረው ወደ አምላኩ ነው። በማይመጣ አትምጡ። ለሟች ቤተሰቦች መጽናናትን እመኛለሁ።